የንስሐ ጥሪ የንስሐ አስፈላጊነት። ያለ ንስሐ ድነት የለም። መድኃኒታችን ኢየሱስ ክርስቶስ ንስሐ ባትገቡ ሁላችሁም እንዲህ ትጠፋላችሁ በማለት ያስገነዘበው ለዚህ ነው። ሉቃስ 13 ቁጥር 3 ላይ በቆርኔሌዎስ ቤት ተሰብስበው የነበሩ ሰዎች የቅዱስ ጴጥሮስን ስብከት በሰሙ ጊዜ እንኪያስ እግዚአብሔር ለአሕዛብ ለሕይወት የሚሆነውን ንስሐ ሰጣችሁ በማለት እምነታቸውን የገለጡት ድህነት በንስሐ መሆኑን የመረዳታቸውም ይህም የእግዚአብሔር ስጦታ መሆኑን በማወቃቸው ነው። አንዳንድ ሰዎች ጌታችን ለይቅርታና ለድህነት ደሙን አፍሷል፣ ሥጋውን ቆርሷል፣ ነፍሱን ክሶ አድኖናል፣ ንስሐ ለምን እንገባለን? የክርስቶስ ደም አይበቃንንም? ይላሉ። እንደሚከተለውም እንመልስላችኋለን። ንስሐ የእኛ የኃጢአት ለመደምሰስ የፈሰሰልን የክርስቶስ ደም ለይቅርታና ለኃጢአታችን መደምሰሻ ወይም ይቅርታ የምንባልበት እንዲሆን ያደርጋል። መዳን ለሰው ሁሉ ነው። ክርስቶስ ደሙን ለሁሉም ነው። ነገር ግን ሊቀበሉትና ሕይወት ሊያገኙበት የሚችሉትን ንስሐ የገቡ ናቸው። የክርስቶስ ደም ከማንኛውም ኃጢአት ያነጻናል። ነገር ግን ይህ ስርየት የምናገኘው በኃጢአታችን ላይ የተናዘዝነውን ንስሐ የገባን እንደሆነ ነው። ለዚህም ሐዋርያው ቅዱስ ዮሐንስ በመልእክቱ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻችኋል። ኃጢአት የለብንም ብንል ራሳችንን እናሳስታለን፣ እውነትም በእኛ ውስጥ የለም። በኃጢአት ብንናዘዝ ግን ኃጢአታችን ይቅር ሊል ከአመፅ ሁሉ ሊያነጻን የታመነ ጻድቅ ነው በማለት የመሰከረው አንደኛ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 9 ባለው ነው። ንስሐ ጥምቀትን ትቀድማለች። መጀመሪያ ላልተጠመቁ ሰዎች በንስሐ ውስጥ ይቅርታ አለ። ሐዋርያው ቅዱስ ጴጥሮስ በመጀመሪያ ስብከቱ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ያለውም ለዚህ ነበር። የሐዋርያት ሥራ ምዕራፍ 2 ከቁጥር 38። ቤተ ክርስቲያን ጎልማሶችን ስታጠምቅ በመጀመሪያ ሃይማኖትን እንዲያውቁ ካስተማረች በኋላ ንስሐ እንዲገቡ በማድረግ ነው። ንስሐ ያልገቡትን ማጥመቅ በሥርዓተ ቤተ ክርስቲያን የተከለከለ ነው። ንስሐ በውስጡ ይቅርታ ብቻ ሳይሆን እምነትንም ይይዛል። በወንጌልም ንስሐ ግቡ በወንጌል እመኑ ይላል። ማርቆስ 1 ከቁጥር 15 ላይ። ያለ ንስሐ የሆነ እምነት ማንንም አያድንም። ንስሐ ከቅዱስ ቁርባን በፊት ነው። ንስሐ ያልገባ ከኃጢአት ስርየት ያላገኘ ያልነጻ ሰው ቁርባን መቀበልን የለበትም። በመጽሐፍ ቅዱስ ሁኑ ከእኔ ጋር ወደ መስዋዕቱ ኑ አንደኛ ሳሙኤል ምዕራፍ 16 ቁጥር 5 ላይ በማለት የተጻፈው ቃል የሚያስረዳው ወደ ተቀደሰው መስዋዕትነት ከመቅረብ አስቀድሞ ከኃጢአት መንጻት የሚገባ መሆኑን ነው። ከዚህም ሐዋርያው ቅዱስ ጳውሎስ ደግሞ ስለዚህ ሳይገባው ይህንን ህብስት የበላ ወይም የጌታን ደም የጠጣ ሁሉ የጌታ ሥጋ ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከህብስቱ ይበላ ከጽዋውም ይጠጣ፣ ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለየው ለራሱ ፍርድ ይበላል ይጠጣልም በማለት የተናገረው ቃል ቅዱስ ቁርባን ከንስሐ በኋላ መሆኑን የሚያስገነዝብ ነው። ንስሐ ከሁሉም ሚስጥረ ቤተ ክርስቲያን በፊት ነው። ምክንያቱም ሚስጥራት ሁሉ ለመፈጸም የሚያበቃው የመንፈስ ቅዱስ ጸጋ እንዲሁም በረከት የሚገኘው በንስሐ ስለሆነ ነው። በሉቃስ ወንጌል ታሪክ ላይ የተመዘገበው የጠፋው ልጅ ወደ አባቱ ቤት ለመግባት የቻለው ንስሐ ከገባ በኋላ ነው። ንስሐ ኃጢአትን ለመደምሰስ በክርስቲያኖች ሕይወት ውስጥ እጅግ አስፈላጊና አይነተኛ መፍትሄ መሳሪያ ነው። በመጽሐፍም ኃጢአታቸው ይደመሰስ ዘንድ ንስሐ ግቡ ተመለሱ በማለት መጽሐፍ ይህን ለማስተማር ነው። የሐዋርያት ሥራ ምዕራፍ 3 ቁጥር 19 ላይ ቅዱስ ይስሐቅ ንስሐ ካልተገባ ኃጢአት በቀር እግዚአብሔር ይቅር የማይለው የለም በማለት የተናገረው ቃል ይህንንም የሚያጸና ነው። ስለዚህ ከጥምቀት በፊት ሆነ በኋላ ንስሐ ለክርስቲያኖች መንፈሳዊ ሕይወት እጅግ አስፈላጊ መሆኑን ማወቅ ተገቢ ነው። ከጥምቀት በፊት ሰውነታችን ለማንጻት መዘጋጀት፣ ከጥምቀት በኋላ ደግሞ የተሰራውን ኃጢአት ለመደምሰስ ንስሐ አስፈላጊ ጠቃሚ ነው። የንስሐ መሰናክሎችና እንቅፋቶች። ሰይጣን ከሚዋጋቸው የደህንነት መንገድ ውስጥ ንስሐ የሚያክለው የለም። ምክንያቱም ንስሐ ጠላት ዲያብሎስን የክርስቲያኖችን ሕይወት ለማጥፋት የገነባውን የኃጢአት ሕንፃ ሁሉ በእግዚአብሔር ቸርነት እንዳልነበረ በማድረግ ስለሚያፈርስበት ነው። ከዚህም የተነሳ የሰው ልጅ ንስሐ እንዳይገቡ ቢገቡም ተሎ እንዳይሆን የተቻለውን ከማድረጉ በፊት አያርፍም። ጠላት ዲያብሎስ ሰዎችን በኃጢአት ማቆየት ወይም ንስሐ የሚገቡበትን ጊዜ ለማራዘም ከሚጠቀምበት የንስሐ መሰናክሎች መካከል የሚከተሉት ይገኛሉ። አንደኛ፣ እንቅልፍን መፍጠር። እዚህ ድንገተኛ ፈተና ወይም አጋጣሚ ሊሆን ይችላል። እነዚህ አጋጣሚዎች ወይም ፈተናዎች ተነሳዩን በድፍረት ወደ ንስሐ እንዳይመለስ፣ ከኃጢአቱ እንዳይመለስ ተጽዕኖ የሚያሳደሩ ናቸው። ይህ ተጽዕኖ ንስሐ የሚገባበትን ጊዜ በማራዘም አይነተኛ የንስሐ መሰናክል ነው። ሁለተኛ፣
ኃጢአተኛው ራሱ ከእርሱ የበለጠ ኃጢአት ሰሩ ከሚላቸው ጋር በማነጻጸር የተሻለ እንደሆነ እንዲገምትና ንስሐ እንደማያስፈልገው ራሱን ማሳመን ነው። ቅዱሳን ግን ከኃጢአተኛ ሕይወት ጋር ሊነጻጸር አይገባም። ኖህ በብዙ ኃጢአተኞች መካከል ቅዱሳን እንደነበረ በእግዚአብሔር ትእዛዝ መኖር ከኃጢአት ጋር ሳያነጻጽር ለቅድስና እንደበቃ ቅዱስ መጽሐፍ ይመሰክረናል። የዮሴፍ የሎጥና የሙሴ ሕይወት የዚህ ማረጋገጫ ነው። ሶስተኛ፣ ከስጋ ድካም የተነሳ በአካባቢው ተጽዕኖ መመራት። ተነሳዩ ሰው በዓለም የማይታለል ጽኑ አቋም እንዲኖረው ያስፈልጋል። ቅዱስ ጳውሎስ ይህን ዓለም አትምሰሉት ሮሜ 12 ቁጥር 2 ላይ አሳ ትንሽ ሲሆን ማዕበልን በሚያናውጠው ባህር ውስጥ ይዋኛል። ክርስቲያኖችም እንዲሁ ሊሆኑ ይገባል። ድካምና ስጋ ቢላበሱም ፈተናውን ተቋቁመው ለንስሐ መብቃትና በመንፈሳዊ ሕይወት መኖር ይገባል። አራተኛ፣ መዘግየት። ዲያብሎስ ንስሐ እንዳንገባ የሚዋጋን በቀጥታ አይደለም፣ ነገር ግን የተለያዩ ስውር ፈተናዎችን እየደቀነ ንስሐ እንዳንገባ ያዘገይናል። መዘግየት ከሚያስከትላቸው አደጋ መካከል አንዱ ለንስሐ የተዘጋጀውን ልቦና መለወጥ፣ ለንስሐ ያለውን ዕድል ማጥፋት ነው። ኃጢአትም ወዲያውን ካልተቆጨና ከቀጠለ ስር ይሰዳል። ከዚያም ለንስሐ የተዘጋጀውን ፍላጎት ሊያጠፋው ይችላል። አምስተኛ፣ ተስፋ መቁረጥ። ይህ ንስሐ የማይቻልና ሊያደርገው የማይሞከር እንደሆነ አድርጎ ማሰብ ነው። ሰይጣን በኃጢአት ከመውደቁ በፊት የእግዚአብሔርን ቸርነት፣ ይቅርታ ማሰብ ኃጢአት እንድንሰራ ያደርገናል። ከሰራነው በኋላ ደግሞ የእግዚአብሔርን ፍርድ ጨካኝ እንደሆነ ያሳስበናል። ንስሐ እንዳንገባም ተስፋ ያስቆርጠናል። ስድስተኛ፣ ተነሳዩ ራሱን በማድነቅና በመመጻደቅ ኃጢአተኛ እንዳልሆነ እንዲያስብ ማድረግ። ንስሐ ከአንድ በኃጢአት የተበላሸ ሕይወት ወደ ሌላ አዲስ የተቀደሰ ሕይወት የሚያደርገውን መንፈሳዊ ለውጥን ሰው መልካም ነው ብሎ የሚገምተውን የራሱን ሕይወት በኃጢአት የተዳዳሪ መሆኑን ካላመነ በቀር ሊለወጥ አይችልም። በሕይወቱ ውስጥም መንፈሳዊ ለውጥ ከሌለው ደግሞ ስለ ንስሐ አያስብም፣ ንስሐም አይገባም። ስለዚህ ራሱን የማይመረምር ሌሎቹም ስለ እርሱ የሚነግሩትን የማይሰማ ሰው ንስሐ ሊገባ አይችልም። ንስሐ ለትሑታን ቀላል ናት። ራሳቸውን ትልቅ ለሚያደርጉ እና ቅዱሳን እንደሆኑ ለሚያስቡ ትዕቢተኞች ግን ከባድ ናት። ኃጢአት ለሚመለከተው ቀራጭ ቀላል ናት። ኃጢአተኛ እንዳልሆነ ላሰበው ስምዖን ግን ከባድ ናት። ንስሐ ኃጢአተኛች መሆኑን ማወቅ ለሚናዘዙ ሰዎች ቀላል ናት። ንስሐ መግባት የሚከብዳቸው ሰዎች ግን የሰሩት ኃጢአት መልካም በመምሰልና እንደ ጻድቅ ራስ በመቆጣጠር ለኃጢአተኞች ማመካሻ ይፈልጋሉ። እነዚህ ኃጢአተኞች አይናዘዙም፣ ንስሐም አይገቡም። በአደባባይ ለሚቆሙትና በአሕዛብ ፊት ለሚያገለግሉት ሰዎች ንስሐ እንደሚያስፈልጋቸው መናገር ምናልባት ሊከብዳቸው ይችል ይሆናል። ይሁን እንጂ እነዚህ ሰዎች ንስሐ በመግባትና የንስሐን አስፈላጊነት በመናገር ምሳሌ ሊሆኑ አይገባም። ሰባተኛ፣ በልቦና ውስጥ ፈርሃ እግዚአብሔር አለመኖር። ቅዱስ ይስሐቅ ፈርሃ እግዚአብሔር ከሌለን ንስሐ መግባት የለም ብለዋል። አንዳንድ ሰዎች በፍቅር ሰበብ ፈርሃ እግዚአብሔር ከልቦናቸው ፈጽመው ያስወግዳሉ። በዚህም ጊዜ ስለ ንስሐ ሕይወታቸው ግድ የለሽ ይሆናሉ፣ በኃጢአትም ይወድቃሉ። ከኃጢአት የተነሳም ፍርሃትና አውጥቶ በመጣል ወደ ንስሐ የሚቀርቡበትን የእግዚአብሔር ፍቅር ያጣሉ። ሐዋርያ ቅዱስ ዮሐንስ ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም፣ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም እንዳለው ሰው ከፍቅር ከሌለው ኃጢአቱንም ለመናዘዝ ንስሐ ለመግባትን ለሚፈልጉት ፈርሃ እግዚአብሔር አይኖረውም። ፍቅር ከሌለበት ደግሞ ልቦናው ፈርሃ እግዚአብሔር ሊያመነጭ አይችልም። ፈርሃ እግዚአብሔር የሌለው ልቦና የንስሐ መሰናክል ነው። ለዚህ ነው ነቢዩ እግዚአብሔር ዳዊት የጥበብ መጀመሪያው እግዚአብሔርን መፍራት ነው፣